አሁን ከሌላ ሀገር ኃይል ለማስገባት እንኳን ተቸግራለች ነው የተባለው። እናም አሁን ምዕራባውያኑ ዩክሬንን ማስታጠቅ ብቻ ሳይሆን ኃይልን ሊተኩ የሚችሉ ቁሳቁስንም በገፍ ሊልኩ ተገደዋል። የዩክሬኗ መዲና ኪየቭ በዚህ ከባድ ሁኔታ ነዋሪዎቿ ክረምቱን ሊያሳልፉባት የማትችል ከተማ ሆናለች የተባለ ነው። 3 ሚሊዮን የኪየቭ ነዋሪዎችን ወደ ሌሎች አካባቢዎች ለማዛወርም ታቅዷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በዚህ ሳምንትም ተጨማሪ ጥቃቶች ሊፈጸሙ ስለሚችሉ ዩክሬናውያን ለከፋው ክስተት ሁሉ እንዲዘጋጁ አሳስበዋል። የዩክሬን ባለስልጣናት ሩሲያ ሰላማዊ ሰዎችን የሚያገለግሉ መሰረተ ልማቶችን ኢላማ በማድረግ ወንጀል እየፈጸመች ነው ሲሉ ይከሳሉ። ሩሲያ ደግሞ ኢላማዬ ሰላማዊያን አይደሉም ስትል ታስተባብላለች። ዩክሬን የሩሲያን ሁኔታ ካልተቀበለችና ምዕራባውያኑ ለሀገሪቱ የሚያደርጉትን መጠነ ሰፊ የጦር መሳሪያ ድጋፍ ካላቆሙ የሩሲያ እርምጃ እየከፋ እንደሚሄድ የሀገሪቱ ፕሬዝዳንት ቭላድሚር ፑቲን ይገልጻሉ። የምዕራባውያኑ የጦር ድጋፍ የዩክሬንን ጦርነት ይበልጥ ከማራዘም ውጪ መፍትሄ አያመጣም ስትልም ሩሲያ እያስጠነቀቀች ነው። በሌላ በኩል ዶኔትስክ በተሰኘው ምስራቃዊ ክፍል ጦርነቱ በርትቷል ተብሏል። በሁለቱም በኩል እየተከፈለ ያለው የሰው ህይወትም ማሻቀቡ ተነግሯል። ክረምቱ የጦርነቱን አቅጣጫና ፍጥነት ሊቀይር ይችላል የሚሉ አስተያየቶች እየተሰጡ ናቸው። ያም ሆነ ግን ዩክሬን የገነባችው ሁሉ እየተናደ ቀጥሏል።